ቤተክርስቲያን እሳት ውስጥ ናት። ቤተክርስቲያን እየነደደች ነው። የክርስቶስ መንግስት። እኛ ግን እነሆ በሆነ ነገር እየተጣላን አለ። በፍጹም ተኩላዎች ነን። በእውነቱ እየሮጡ መቁረብ አይደለም ክርስትና። እንዴት ይሻለናል? ምን ብንደረግ ነው የሚሻለው? በጦር እየተወጋ የሰበከው ወንጌል እኮ ነው። መቀለጃ አይደለም፣ ነጠላ አይደለም ክርስትና። እንዴት መታረቅ ያቅተናል? የገዛ ፍቶቶቻችን ማሸነፍ ቢያቅተን ይቅርታ ያቅተናል እንዴ? እየቀለድን ነው። መቼ ነው የምንነቃው ግን? ብቻ እግዚአብሔር ይሆነ። ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃን ሰይፍ ይበላናል። ቤተክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፋዋለሁ ብሏል ክርስቶስ። ያጠፋዋል። ክህነቱም ይጣጣል፣ ቤተክርስቲያኑም ይታጣል፣ ቁርባኑም ይቀራል።